ሰላም ጋይስ፣ ዛሬ እንግዲህ ማሳያችሁ በሞባይል እንዴት አድርገን ባይቢት አካውንት እንከፍታለን የሚለውን ይዤላችሁ መጥቻለሁኝ። አንድ ባንድ ተከተሉኝ። በጣም ትንሽ ናት። በመጀመሪያ እንግዲህ ፕሌይ ስቶር ላይ ባይቢት ብለን ሰርች እናደርጋለን። ከዛ ባይቢት ብለን ሰርች ካደረግን በኋላ የሚመጣልን ኢንስቶል እናደርጋለን ማለት ነው። እኔ ያው እንትን ስላደረኩት ካሁን በፊት ኢንስቶል ስላደረኩት አንኢንስቶል ነው ያለኝ። እናንተ ኦፕን ይላችኋል እና እሱን ኦፕን ታደርጋላችሁ። ከዛም በኋላ እሱን ኢንስቶል ካደረጋችሁ በኋላ ኦፕን አድርጋችሁ ቀጥታ ስትገቡ ሎጊን እና ሳይን አፕ ብሎ ያመጣላችኋል ማለት ነው። እናንተ አዲስ ስለሆናችሁ ያው ሳይን አፕ የሚለውን ትጫናላችሁ ማለት ነው። ከዛ ሳይን አፕ ትሉና እዚህ ጋር ኢሜል ኦር ሞባይል ነምበር ብሎ ያመጣላችኋል። ከዛ በኢሜላችሁ ብትገቡ የተመረጠ ነው። ከዛ ኢሜላችሁን ታስገባላችሁ። ኢሚዲየትሊ በኢሜላችሁ ቬሪፊኬሽን ኮድ ይልክላችኋል። ያንን ኮድ ኮፒ ታደርጉና ታስገባላችሁ ማለት ነው እዛ ቦታ ላይ። ከዛ ያንን ካስገባችሁ በኋላ ቀጥታ ኮዷን እዛ ጋር ታስገባላችሁ ማለት ነው። ከዛ ኔክስት ትሉትና ፓስወርዳችሁን ታስገባላችሁ። ከዛም በኋላ ፓስወርዳችሁን ካስገባችሁ በኋላ ሳይን አፕ ነው ትሉታላችሁ። ከዛ ሳይን አፕ ብላችሁ ዳይሬክትሊ ወዲያውኑ ያስገባችኋል ማለት ነው። ካስገባችሁ በኋላ ቬሪፋይ ዩር አይደንቲቲ የሚል ያመጣላችኋል። እናንተ ናሽናል አይዲ ወይም ደግሞ መንጃ ፍቃድ ካላችሁ ከሁለት አንዱ ወይም ደግሞ ፓስፖርት ወይም ደግሞ ሪኮመንድ ያደረጋል ከሶስቱ ያላችሁን እንትን ብላችሁ መርጣችሁ ማስገባት ትችላላችሁ። ከዛም በኋላ ያንን ካስገባችሁ በኋላ ቬሪፋይ ካላችሁ በኋላ ሀገራችሁን ትመርጣላችሁ። ያው አክቹአሊ አሁን ያላችሁበት ነው ትመርጡት ኢትዮጵያ ነው። ኢትዮጵያ ትላላችሁ። ከዛ ታስገቡለታላችሁ። ከዛን ቬሪፋይ ይሆናል ማለት ነው። ፈርስት ሌቨሉ እኔ ካምቦጅ ናሽናል አይዲን ቬሪፋይ ስላደረኩበት ነው እንጂ ያሳያችሁ ነበረ። እናንተ ቬሪፋይ ማድረግ ትችላላችሁ። ሰከንድ ሌቨል ላይ እንትን ይጠይቃችኋል። ለመንግስት የከፈላችሁበትን የሆነ ደረሰ ሊሆን ይችላል፣ የማብራት የቆጣሪ ምናምን፣ እነሱን አስገብታችሁ ሰከንድ ሌቨሉን ቬሪፋይ ማድረግ ትችላላችሁ። እንግዲህ በስልክ አከፋፈት ይሄን ይመስላል። አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። እንደዚህ አይነት ነገሮች በየጊዜው እለቃለሁ።